ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ያው አንትሮፖሎጂ ለሚድ የሚያዘጋጃችሁን ጥያቄዎች ለእናንተ ይዘን መጥተናል እና እነዚህ ጥያቄዎች እንደሌላ ጊዜ 20 ጥያቄ አይደሉም 17 ጥያቄ ነው። ግን ያው 17ቱን ጥያቄ በመስራት ራሳችሁን መፈተሽ ትችላላችሁ። ወደ ጥያቄዎቹ እንግባ። አንደኛ ዋት ዲስቲንጉሽስ ካልቸራል ዩኒቨርሳል ፍሮም ካልቸራል ጀነራሊቲ ኢን አንትሮፖሎጂ። በአንትሮፖሎጂ ካልቸራል ዩኒቨርሳልን ከካልቸራል ጀነራሊቲ የሚለየው ዲስቲንጉሽ የሚያደርገው ምንድን ነው ነው የሚለን ኤ Universals are unique to particular culture, while generalities are shared by all human society. ዩኒቨርሳሊቲዎች ለሆነ ባህል ብቻ ፓርቲኩላር የሆኑ ወይም ደግሞ ልዩ የሆኑ ሲሆኑ ጀነራሊቲ ደግሞ በሁሉም የሰው ልጅ ማህበረሰብ ላይ ሼርድ የምናደርጋቸው ነው የሚለን አይደለም። ቢ ዩኒቨርሳል are traits that appear in every culture, while generalities are widespread but not universal. ሶ ምንድነው የዩኒቨርሳል እና የጀነራሊቲን ዋና ዲፍረንስ ነው ጥያቄውም የሚለው አይደለ። ስለዚህ ምንድነው ዩኒቨርሳልስ የምንላቸው በሁሉም ካልቸር ላይ የሚገኙ ትሬት ናቸው። ዩኒቨርሳልስ አር ትሬት ዳት አፒር ኢን ኤቭሪ ካልቸር፣ በእያንዳንዱ ካልቸር ላይ። ዋል ጀነራሊቲ የምንለው ግን በሁሉም የተስፋፋ ዋይድ ስፕሪድ የሆነ በትኖት ዩኒቨርሳል ግን ዩኒቨርሳል ያልሆነ ነው። ስለዚህ በደንብ የሚለይልን ይሄ ነው፣ ቢ ነው ማለት ነው። ጀነራሊቲ አር ባዮሎጂካል ቤዝድ ዋይል ዩኒቨርሳልስ አር ለርነድ ቢሄቨር አይደለም። ባዮሎጂካሊ ወይም በስነ ህይወት የምናገኘው አይደለም። ጀነራሊቲ ሪፈር ቱ ኦንሊ ሶሻል ኖርም ዋይል ዩኒቨርሳሊቲ ፐርቴን ቱ ላንጉጅ። ዩኒቨርሳሊቲ ላንጉጅ ላይ ያጠነጠነ ሲሆን እንደገና ደግሞ ጀነራሊቲ ለሶሻል ኖርም ማህበረሰባዊ እሴት ላይ ብቻ ነው ይለናል። ስለዚህ መልሱ ቢ ነው ማለት ነው። ዩኒቨርሳሊቲስ አር ትሬትድ ዳት አፒር ኢን ኤቭሪ ካልቸር ዋይል ጀነራሊቲ አር ዋይድ ስፕሪድ በት ኖት ዩኒቨርሳል። ዋይድ ስፕሪድ ሆነው ነው ያሉት ጀነራሊቲዎች፣ ግን ዩኒቨርሳል አይደሉም ነው የሚለው። ሁለተኛ ጥያቄ ሃው ዳዝ ካልቸራል ሪላቲቪዝም ቻሌንጅ the concept of ኢትኖሴንተሪዝም። ካልቸራል ሪላቲቪዝም የምንለው አይዲዮሎጂ ኢትኖሴንተሪዝም የሚለውን እንዴት ነው መሰናክል የሚሆንበት ቻሌንጅ የሚሆንበት ነው የሚለን። ያው የሁለቱን ሀሳብ በደንብ መረዳት ያስፈልጋል። በመጀመሪያ ምንድን ነው ካልቸራል ሪላቲቪዝም እና ኢትኖሴንተሪዝም? ኢትኖሴንተሪዝም ዋን ካልቸር ኢዝ ቤተር ዛን አዘር ብሎ የሚረዳ የሆነ ሳም ካልቸር ከሆነ ካልቸር በጣም የተሻለ ነው ብሎ የሚረዳ ነው። ካልቸራል ሪላቲቪዝም ግን ኤቭሪ ካልቸር ዊዝ አውን ዩኒክነስ ትሪት መደረግ አለበት ብሎ የሚረዳ ነው። ስለዚህ ያን ኮንሰፕት ከያዝን ወደ ምርጫዎቹ እንግባ። ኤ ባይ አድቮኬቲንግ ዳት ኖ ካልቸር ኢዝ ሱፒሪየር ቱ አዘር በት ኦል ካልቸር አር ኢኳሊ ፍላውድ። ሁሉም አንዱ ከአንዱ የሚበልጥ አይደለም፣ ግን ሁሉም ካልቸሮች ፍላውድ ናቸው፣ የሆነ ፍሎው አለባቸው ነው የሚለን። ይሄ አይደለም። ቢ ባይ ሳጀስቲንግ ዛት ካልቸር መስት ቢ ጀጅድ አኮርዲንግ ቱ ዩኒቨርሳል ሞራል ስታንዳርድ። ሁሉም ካልቸሮች መዳኘት ያለባቸው በዓለም አቀፋዊ ዩኒቨርሳል በሆነ ሞራል ስታንዳርድ ነው። መለኪያ ሞራል መለኪያ ነው አይደለም። ሲ ባይ ሪጀክቲንግ ዘ አይዲያ ኦፍ ኤኒ ዩኒቨርሳል ሞራል ስታንዳርድ ኤንድ ሪስፔክቲንግ ካልቸራል ዲፍረንስ። የሆነ ዓለም አቀፋዊ የሆነ መለኪያን ሳይሆን መጠቀም ያለብን ካልቸራል ሪላቲቪዝም እንዴት ነው ቻሌንጅ የሚያደርገው ኢትኖሴንትሪዝምን ነው የሚለው ጥያቄ አይደለ። ምንድን ነው የሚለው? በሆነ ዩኒቨርሳል በሆነ መለኪያ ሳይሆን የመለካት ያለብን እያንዳንዱን ካልቸር ልዩነቱ መረዳት አለበት። የሆነ ካልቸር ላይ የሆነ ምግብ መብላት ልክ ሊሆን ይችላል። የሆነ ካልቸር ላይ የሆነ ምግብ መብላት ልክ ላይሆን ይችላል። አንዱ ጋር ልክ አንዱ ጋር ልክ ላይሆን ይችላል። ስለዚህ መለካት ያለብን አንድ ዩኒቨርሳል በሆነ ልክ ነው ልክ አይደለም በሚል ሳይሆን እያንዳንዱን ዲፍረንሱን መቀበል፣ ማክበር፣ ሪስፔክት ማድረግ ያስፈልጋል በሚል። ስለዚህ ዲስ ኢዝ ሲ። ይሄ በጣም የሚገርም እንትን ነው እውነት። ካልቸራል ሪላቲቪዝም የሚለው እንትን ሀገራችን ላይ በደንብ ቢሰፍን በጣም ጥሩ ነበረ። ሁለተኛ ሲ። ሶስተኛ which of the following is not considered a characteristic feature of culture in anthropology? የትኛው ነው የካልቸር መገለጫ ያልሆነው በአንትሮፖሎጂ ኮንቴክስት ማለት ነው? ኤ ካልቸር is learned and transmitted through socialization.
ካልቸር የምንማረው እንደገና ደግሞ የሚተላለፍ ነው ማህበረሰብ ላይ እንትን ሲል ሶሻላይዝ ሲያደርግ። አዎ ልክ ነው፣ ጥሩ ነው ይሄ። ቢ ካልቸር ኢዝ ባዮሎጂካሊ በስነ ህይወት ኢንሄሪት የምናደርገው ነው። የካልቸር መገለጫው ያልሆነው የትኛው ነው ነው የሚለን። ስለዚህ ካልቸር ኢዝ ለርንድ ኤንድ ትራንስሚትድ ስሩ ሶሻላይዜሽን የምንማረውና የሚተላለፍ ነው አይደለም። ካልቸር ኢዝ ባዮሎጂካሊ ኢንሄሪትድ በስነ ህይወት አንድ ሰው የሚያገኘው ነው ማለት የሚተላለፍ ነው ኦፍ ኮርስ። ግን ኖት ስለሚል መልሱ ይሄ አይደለም። ቢ ካልቸር ኢዝ ባዮሎጂካሊ ኢንሄሪትድ ይሄ ኖት ላለው ጥያቄ ትክክል ነው። ሲ ካልቸር ኢዝ ሼርድ ዊዝን የሶሻል ግሩፕ የሚተላለፍ ሼር የሚደረግ የሚጋራ ነው። ስለዚህ አዎ ልክ ነው፣ ግን ኖት ስለሚል መልሱ አይደለም። ዲ ካልቸር ኢዝ አዳፕቲቭ ኤንድ ዳይናሚክ የምንላመደው ነገር እና የሚለዋወጥ ነገር ነው። ስለዚህ ልክ ነው፣ ግን ኖት ስለሚል መልሱ አይደለም። ስለዚህ ያልሆነው ከዚህ ውስጥ ቢ ነው ማለት ነው። ሶስተኛ ቢ። አራተኛ which of the following aspect of culture relate to the pattern of behavior and a norm within a society? የትኛው የካልቸር አስፔክት ነው ከቢሄቨር እና ከኖርም ጋር የሚገናኘው ነው የሚላል። ኤ ማቴሪያል ካልቸር፣ ቢ ሶሻል ስትራክቸር፣ ሲ ካልቸራል ዲፊውዥን፣ ዲ ኪንሺፕ ሲስተም። ሶ ኢት ኢዝ ዘ ሶሻል ስትራክቸር ዋና የባህል እንትን ሆኖ አስፔክት ሆኖ ከቢሄቨር እና ከኖርም የማህበረሰብ ጸባይና እሴት ጋር እንትን የሚል። ስለዚህ የአራተኛ መልሱ ቢ ነው ማለት ነው። አምስተኛ ዋት ኢዝ ዘ ፕራይመሪ ዲስቲንክሽን ቢትዊን ካልቸራል ዩኒቨርሳል ኤንድ ካልቸራል ፓርቲኩላሪቲስ? በካልቸራል ዩኒቨርሳል እና በካልቸራል ፓርቲኩላሪቲስ ላይ ያለው ዋና ልዩነት ምንድን ነው የሚለን። ስለዚህ ኤ ዩኒቨርሳልስ አር ሪስትሪክትድ ቱ ስሞል አይሶሌትድ ግሩፕ ዋይል ፓርቲኩላርስ አር አፕላይድ ቱ ላርጅ ስኬል ሶሳይቲ። ኖ ዩኒቨርሳል የምንለው ለአንድ ትንሽ የሆነ ተለይቶ ላለ ውቅር የሚሆን ነው። እንደገና ደግሞ ፓርቲኩላሪቲስ የምንለው ወደ ትልቅ ላርጅ ስኬል ሶሳይቲ ማህበረሰብ ነው የሚለን አይደለም። ቢ ዩኒቨርሳልስ ዲስክራይብ ቢሄቪየር ኮመን ቱ ኦል ሂውማን። ዩኒቨርሳል የሚገልጸው ለሁሉም ሰው ልጆች ተመሳሳይ የሆነ ወይንም ደግሞ ኮመን የሆነ ባህሪ ሲሆን፣ እንደገና ደግሞ ፓርቲኩላሪቲ የሚገልጸው ቢሄቪየር ለአንድ ስፔሲፊክ ግሩፕ ብቻ ልዩ የሆነ ነው። ኦፍ ኮርስ ኢት ኢዝ። ሲ ፓርቲኩላሪቲ ሪፍሌክት ባዮሎጂካል ትሬት ዋይል ዩኒቨርሳሊ አር ስትሪክትሊ ቢሄቨራል። ፓርቲኩላሪቲ የምንለው በስነ ህይወት የሚገኝ ነገር ሲሆን፣ ዩኒቨርሳሊቲ ደግሞ ጸባይ ላይ ቤዝድ ያደረገ ቢሄቨር ላይ ቤዝድ ያደረገ ነው አይደለም። ዲ ዩኒቨርሳል አር ቤዝድ ኦን ማቴሪያል ካልቸር ዋይል ፓርቲኩላሪቲ አር ናን ማቴሪያል። ዩኒቨርሳሊቲ የምንለው ቁሳዊ ላይ ነው፣ እንደገና ፓርቲኩላሪቲ የምንለው ኢ ቁሳዊ የሆነ ላይ ነው የሚለን። ስለዚህ መልሱ ቢ ነው ማለት ነው። ዩኒቨርሳሊቲ ዲስክራይብ ቢሄቪየር ኮመን ቱ ኦል ሂውመንስ ዋይል ፓርቲኩላሪቲ ዲስክራይብ ቱ ቢሄቪየር ዩኒክ ቱ ስፔሲፊክ ግሩፕ። ሶ ሌትስ ጎ ቱ ኩዌስችን ነምበር 6. ሃው ዶዝ ኮንሰፕት ኦፍ ካልቸራል ቼንጅ ሪሌት ቱ ግሎባላይዜሽን ኢን አንትሮፖሎጂ? በአንትሮፖሎጂ የካልቸር መለዋወጥ ወይንም ደግሞ የካልቸር ቼንጅ ከግሎባላይዜሽን ጋር የምናያይዘው ሪሌት የምናደርገው እንዴት ነው የሚለን። ኤ ግሎባላይዜሽን ኢንኮሬጅ ዘ አይሶሌሽን ኦፍ ካልቸር ቱ ፕሪዘርቭ ትራዲሽን። ግሎባላይዜሽን የሚያበረታታው የአንድን ባህል መለየት ነው ይላል። ይሄ አይደለም ግሎባላይዜሽን፣ እነዚህ አይደለም። ቢ ካልቸራል ቼንጅ ኢዝ ድሪቨን ኤክስክሉሲቭሊ ባይ ሎካል ፋክተር ኖት ግሎባል ኢንተራክሽን። በዓለም አቀፋዊ ግንኙነቶች ኢንተራክሽኖች ሳይሆን ካልቸር ኢንፍሉዌንስ የሚደረገው ድራይቭ የሚደረገው በውስጥ ሎካል ተጽዕኖዎች ነው የሚለን አይደለም። ካልቸር በግሎባላይዜሽን በደንብ አፌክት ይሆናል። ያው በደንብ የምናየው ነገር ነው ምን ያህል ሼር እንደተደረገ ካልቸር በዚህ በግሎባላይዜሽን ምክንያት። ስለዚህ ኖት ስለሚል መልሱ ይሄ አይሆንም። ሲ ግሎባላይዜሽን ፎስተርስ ካልቸራል ኢንተራክሽን ዳት ሊድ ቱ ኒው
ካልቸራል ፎርምስ ኤንድ ኤክስቼንጅ ምንድነው? ካልቸራል ግሎባላይዜሽን ምንን አመጣ? ግሎባላይዜሽን ዓለም ወደ አንድነት የምትቀይርበት ኮንሰፕት፣ ወደ አንድነት ሼር የምታደርግበት ኮንሰፕት ነው ግሎባላይዜሽን ማለት። ያ ግሎባላይዜሽን ኮንሰፕት ደግሞ ወደ ምን መራ ነው የሚለው ሊድ ቱ ካልቸራል ፎርም ኤንድ ኤክስቼንጅ የካልቸርን ፎርም አዲስ ወደሆነ ፎርም እንዲቀየርና እርስ በርስ ኤክስቼንጅ እንዲኖር አድርጓል ነው የሚለን። ስለዚህ የስድስተኛ ሲ ነው ማለት ነው። ዲ ደግሞ ምን ይላል? ካልቸር ቼንጅ ፕራይመርሊ ኦኮር ዲው ቱ ባዮሎጂካል ኢቮሉሽን ኖት ካልቸራል ኢንተራክሽን። ይሄ ልክ አይደለም። ካልቸር የሚቀይረው በስነ ህይወት ምክንያት ነው፣ ምንም በኢንተራክሽን ምክንያት አይደለም ይላል። ማለት አንድ ቻይናዊ እና አንድ የቻይና ማህበረሰብ እና የኢትዮጵያ ማህበረሰብ ኢንተራክሽን ባደረገ ቁጥር እርስ በርስ ሼር የሚያደርገው ካልቸር ይኖራል። ያ ማለት ግን ስለተወለደ እንትን የሚመጣ ብቻ ነው የሚለው። ስለዚህ ይሄ አይደለም። ስለዚህ መልሱ የስድስተኛ ሲ ነው ማለት ነው። እሺ ሰባተኛው which of the following is an example of a culture trait that demonstrates cultural particularity? የትኛው which of the following is an example of cultural trait that demonstrate cultural particularity? የትኛው ነው የካልቸራል ፓርቲኩላሪቲን ትሬት ምሳሌ የሆነው ነው የሚለን። ሶ ኤ the concept of kinship ይሄ የሜሬጅ ወይም የጋብቻ ስነስርዓት በአንድ ፋሚሊ ላይ ያለውን ህግ እንትን የሚል እሱ አይደለም። the practice of marriage between individual of different ethnic group የሚለው ይሄም አይደለም። ሲ the use of language for communication ይሄም አይደለም። የቋንቋ መጠቀምን አይደለም። the preference for monogamous marriage in a certain society የሚለው መልሱ ነው። ስለዚህ ሰባተኛ መልሱ ዲ ነው ማለት ነው። ስምንተኛ what is the role of kinship in anthropological study of human society? የኪንሺፕ ዋና ሚናው ምንድን ነው በሰው ልጅ የአንትሮፖሎጂካል ጥናት ላይ ነው የሚለን። ኤ kinship system define physical trait of individual in a society አይደለም። kinship system provide basic for understanding marriage, family structure and inheritance። ይሄ ስለ ጋብቻ የቤተሰብ ቅርጽ እና የሚወረስ ኢንሄሪት የሚደረገውን እንትን ነው የሚገልጸው። ስለዚህ ስለ ኪንሺፕ ኮንሰፕቱ በደንብ መረዳት ያስፈልጋል። ከሜሬጅ ጋር በአንድ ቤተሰብ ላይ ስላለው የጋብቻ መሰረት የሚያወራ ኮንሰፕት ነው። ስለዚህ ዋና ሮሉ ያ ነው። ስለዚህ የስምንተኛ መልሱ ቢ ነው ማለት ነው። ወደ ዘጠነኛ እንገባለን። የሚቀሩን ጥያቄዎች ወደ ትንሽ ናቸው፣ አልቀዋል። እናንተ እነዚህን ጥያቄዎች በመሰረት ራሳችሁን መፈተሽ አለባችሁ። እንደገና ደግሞ እኛን ለማበረታታት ላይክ ማድረግ አለባችሁ። ኢን አንትሮፖሎጂ ሃው ኢዝ ኢትኖሴንቴሪዝም ዲፋይንድ? በአንትሮፖሎጂ እንዴት ነው ኢትኖሴንቴሪዝም ዲፋይን የሚደረገው ብለናል። ይሄን ለማየት ሞክረናል በዚህኛው ቪዲዮ። በሌላም ቪዲዮ ካልቸራል ሪላቲቪዝም ቲዎሪ እና ኢትኖሴንቴሪዝም እንዴት እንደሚለያዩ፣ ካልቸራል ሪላቲቪዝም ቲዎሪ እንዴት እያንዳንዱ ካልቸር በየራሱ እንትን ሪስፔክት ተደርጎ ሊታይ እንደሚገባ፣ ኢትኖሴንተሪዝም ግን አንዱ ካልቸር ከሌላው ካልቸር ይበልጣል የሚል እይታ እንዳለው አይተናል። ስለዚህ ምርጫዎቹን በመመልከት መልሱን እንፈልግ ማለት ነው። ኤ the belief that all cultural equally valid and should be respected። ይሄ ካልቸራል ሪላቲቪዝም ነው፣ የኢትኖሴንተሪዝም አይደለም። ስለዚህ ኤ መልሱ አይደለም ማለት ነው። ቢ the tendency to judge other culture by standard and value of one's own culture። የሌላን ውጫዊ የሆነ የእኛን ካልቸር ያልሆነ ካልቸር በራሳችን ስታንዳርድ እና ቫሊው የምንለካበት እይታ ነው። ኢትኖሴንተሪዝም ትንሽ ደስ የማይል እንትን ነው። ኢትኖሴንተሪዝም ትንሽ ኢትዮጵያ ላይ በብዙ እንትኖች ላይ በብዙ የሰዎች አስተሳሰብ ላይ የሰረጸ አስተያየት ነው። ትንሽ መጥፎ ነው። የሌላን ካልቸር በራሳችን ስታንዳርድ እና ቫሊዩ መለኪያ እና እሴት ሳይሆን የምንለካው በራሳቸው ነው ልንለካ የምንችለው። በእኛ ካልቸር ይበላል ብለን የምናስበው ነገር በዛ ካልቸር ሊበላ ላይበላ ይችላል። በእኛ ካልቸር ልክ ነው ልክ አይደለም ብለን የምናስበው ካልቸር በሌላ ካልቸር ልክ ሊሆን ላይሆን ይችላል። ለምሳሌ ብዙ እንትኖችን መጥቀስ ይቻላል። በእርግጥ ግን ያው አሁን ከሰዓትም አንፃር ጥያቄውን ለመስራት እንትን እንዲለን ሙሉ እንድንጨርሰው የዚህን መልሱን ጠቅሰን እንለፍ። ዘጠነኛ ቢ ነው ማለት ነው። አስረኛ which of the following cultural aspect does diffusion
ዲፊውዥን፣ አካልቸሬሽን ምናምን እነዚህ የካልቸራል ቼንጆችን ኮንሰፕቶችን መረዳት ይገልጻል። እና እዚህ ጥያቄ ላይ የሚጠይቀው ዲፊውዥን የምንለው ኮንሰፕት የሚገልጸው የትኛው ነው? ኤ the spread of cultural element across society through contact and exchange. Of course it is. የአንድ ካልቸራል ኢለመንት በማህበረሰብ ላይ ባለው እንትን ሲል ነው፣ ኤክስቼንጅ ሲያደርግ ነው። ይሄ ስፕሪድ ሲስፋፋ ነው ዲፊውዥን የምንለው። ስለዚህ ይሄ ነው ማለት ነው መልሱ። the process by which cultural element adopt to local custom adopt ሲል እንዴት ነው? አዶፕት አድርጎ የሌላን ካልቸር የራስን ኦሪጂናል የሆነውን ካልቸር ሳንቀይር የሌላን ካልቸር ተጨማሪ አዶፕት ስናደርግ አካልቸሬሽን ይባላል። እዚህ ጋር የተጠየቀው ግን ዲፊውዥን የምንለው ነው። ሲ the transformation of culture through globalization የአንድ ካልቸርን ትራንስፎርም ማድረግ ይሄም አይደለም። the process by which society resist external cultural እንደገና ይሄ ደግሞ ምንም አይነት ለውጥ ወይም ተጽዕኖን እንዳያድርባቸው ሪዚስት ማድረግ ማለት ነው አይደለም። ዲፊውዥን የምንለው የአንድ ካልቸር ኤለመንት ስፕሪት ሲያደርግ ነው። ስለዚህ የአስረኛ መልሱ ኤ ነው ማለት ነው። 11ኛ how does cultural relativism contribute to anthropological discussions on human right? እንዴት ነው ካልቸራል ሪላቲቪዝም የሰው ልጅን መብት ማስከበር ላይ በአንትሮፖሎጂ የሚያሳድረው ጥሩ ነገር እንዴት ነው ኮንትሪቢዩት የሚያደርገው ነው። ኢት ሪጀክት ሂውማን ራይት አስ ኤ ቫሊድ ኮንሰፕት የሰው ልጅን መብት ሪጀክት የሚያደርግ ነው ይለናል። ነው ኢትስ ኖት። ቢ ኢት አድቮኬት ፎር ኢምፖዚንግ ኤ ዩኒቨርሳል ሴት ኦፍ ራይት አክሮስ ኦል ካልቸር ዩኒቨርሳል የሆነ ዓለም አቀፋዊ የሆነ መብት በሁሉም ካልቸር ላይ ማስረጽ ነው ይለናል። ይሄም አይደለም። ሲ ኢት ኢንኮሬጅ አንደርስታንዲንግ ኤንድ ቶለራንስ መቻቻል እና መረዳት ሁሉንም ያለውን ካልቸራል ዲፍረንስ ዋይል ሪኮግናይዚንግ the importance of universal human right የዓለም አቀፋዊ የሰው ልጅ ሰው በመሆኑ ብቻ ማግኘት ያለበት የሂውማን ራይት አለ። ያንን ሁሌም ሪኮግናይዝ በማድረግ እንደገና ደግሞ እያንዳንዱን ካልቸር ቶለራንስ፣ መከባበር፣ መቻቻል፣ መረዳት አንደርስታንዲንግ ነው። በጣም ደስ የሚል ኮንሰፕት ነው ካልቸራል ሪላቲቪዝም። ኢትኖሴንትሪዝም ግን በጣም የሚያስጠላ ነው። ስለዚህ የ11ኛ መልስ ይሄ ነው ማለት ነው። 11ኛ መልስ ሲ ነው ማለት ነው። 12ኛ ከመግባታችን በፊት ቻናሉን ሰብስክራይብ ማድረጋችሁን አትርሱ ባካችሁ። ላይክ በማድረግ ቻናሉን አበረታቱ። which of the following is an example of cultural particularism? የካልቸራል ፓርቲኩላሪዝም ምሳሌ የሆነው የትኛው ነው የሚለን። ኤ the adoption of western educational system by many global society እንዴት ነው? የምዕራባዊ ዓለም የትምህርት ሲስተሙን በብዙ እንትኖች ላይ አዶፕት ማድረግ ነው አይደለም። ካልቸራል ፓርቲኩላሪዝም ያንን አይደለም የሚገልጽልን። ቢ the universal practice of marriage across all culture ዓለም አቀፋዊ የሆነ የጋብቻ ስነስርዓትን በሁሉም ካልቸሮች ላይ ማስረጽ ነው አይደለም። ሲ the variation in family structure and marriage practice across culture በቤተሰባዊ ስርዓት እና የጋብቻ ስነ ስርዓት ላይ ያለውን ልዩነት በተለያዩ እንትኖች ላይ የሚያይ ነው ካልቸራል ፓርቲኩላሪዝም የምንለው ይሄ ነው የሚገልጽልን። ዲ the shared belief in a single deity across multiple culture 12ኛ ሲ ነው ማለት ነው። 13ኛ what is the relationship between culture and human behavior as a conceptualized in anthropology? የካልቸር እና የሂውማን ቢሄቨር በአንትሮፖሎጂ ኮንሰፕት ያላቸው ሪሌሽንሺፕ ምንድን ነው የሚለን። ኤ ካልቸር ዲተርማይን ኦል አስፔክት ኦፍ ሂውማን ቢሄቨር ዊዝ ኖ ሩም ፎር ኢንዲቪዥዋል ቾይስ። ባህል ሁሉንም የሰው ልጅ ቢሄቨር ተጽዕኖ የሚያደርሰው ባህል ብቻ ነው የሚለን። ይሄ ልክ አይደለም።
ቢ ካልቸር ኤንድ ቢሄቨር አር ሰፓሬት ዱ ኖት ኢንፍሉዌንስ ኢች አዘር። ባህልና ቢሄቨር ወይም ባህሪ እርስ በርስ ተጽዕኖ የማይደራረጉ ናቸው። ሲ ሂውማን ቢሄቨር ኢዝ ኢንፍሉዌንስድ ባይ ካልቸር ኖርም ቢሊፍ ኤንድ ቫሊዩ በት አሎው ፎር ኢንዲቪዥዋል ቫሪዬሽን። የሰው ልጅ ባህሪ በካልቸር በእሴት በአስተሳሰብ ምናምን በኢንፍሉዌንስ ወይም ተጽዕኖ የሚደርስበት ነው። ግን እንደገና ደግሞ ለኢንዲቪዥዋል ቫሪዬሽኖች ፍቃድ ይሰጣል አለው ያደርጋል ነው የሚለን። ስለዚህ which is right the culture has no impact on human behavior እንትን ባህል ምንም አይነት የሰው ልጅ ባህሪ ላይ ተጽዕኖ የለውም። ግን ባዮሎጂ ስነ ህይወት ነው የመጀመሪያ እንትኑ ነው የሚለን አይደለም። ኦንሊ የሚሉ ያው እንትኖች ብዙም አይደለም። ካልቸርም ኢንፍሉዌንስ ያደርጋል አኗኗር ኖርም ምናምን ነው። ስለዚህ የ13ኛ መልሱ ሲ ነው ማለት ነው። 14ኛ which of the following cultural system help determine the rule for marriage? የትኛው ካልቸራል ሲስተም ነው የጋብቻን እና የቤተሰብን ውቅር ዲተርማይን የሚያደርገው ነው የሚለን። ኤ ኢኮኖሚክ ሲስተም ነው፣ ኢኮኖሚያዊ ሲስተም አይደለም። ቢ ኪንሺፕ ሲስተም ነው፣ ኦፍኮርስ ኢት ኢዝ። ሲ ሪሊጂየስ ሲስተም ነው። ዲ ፖለቲካል ሲስተም ነው። ኪንሺፕ ኮንሰፕትን በደንብ መረዳት ያስፈልጋል። ብዙ ጥያቄዎች ኪንሺፕ ላይ ቤዝድ ሆነው እንትን ይላሉ እና እሱን መረዳት ያስፈልጋል። ቤተሰቦች እኛን ማበረታታት ከፈለጋችሁ ባካችሁ ላይክ አድርጉ ቪዲዮን። ዋት ሜካኒዝም ኦፍ ካልቸር ቼንጅ ኢንቮልቭ ሞዲፊኬሽን ኦፍ ካልቸር ስሩ ዳይሬክት ኮንታክት ዊዝ አናዘር ካልቸር? የትኛው የካልቸራል ቼንጅ ነው ለውጥ ነው ኢንቮልቭ ሞዲፊኬሽን ኦፍ ካልቸር ስሩ ዳይሬክት በጣም ቀጥተኛ በሆነ ኮንታክት ግንኙነት ከሌላ ማህበረሰብ ጋር በሚደረግ ቀጥታ ግንኙነት የሚቀየረው የትኛው ነው? ኤ አካልቸሬሽን ኦፍ ኮርስ ኢት ኢዝ። ቢ ኢንዲፔንደንት ኢንቬንሽን። ሲ ግሎባላይዜሽን። ዲ ዲፊውዥን ከላይ ለማለት ሞክረናል። 15ኛ አካልቸሬሽን ነው። 16ኛ ሃው ዳዝ ዘ ኢንሴንታቡ ፋንክሽን ኢን ሂውማን ሶሳይቲ? እንዴት ነው ኢንሴንታቡ በማህበረሰብ ላይ እንትን የሚያደርገው ነው የሚለን ፋንክሽን የሚያደርገው ነው የሚለን። ኤ ኢት ዲክቴት ዘ ነምበር ኦፍ ሜሬጅ ዋን ካን ሃቭ። የሆነ ሰው የሚኖረውን የጋብቻ መጠን የሚገልጽልን ነው የሚለው አይደለም። ቢ ኢት ኢንሹር ዳት ኢንዲቪዥዋልስ ሜሪ ዊዝ ዜር ፋሚሊ። በአንድ ቤተሰብ ላይ እንዲጋቡ ኢንሹር የሚያደርግ ነው አይደለም። ሲ ኢት ኮምፒልስ ኢንዲቪዥዋል ቱ ሜሪ አውትሳይድ ዜር ኢሚዲየት ፋሚሊ ቱ አቮይድ ጄኔቲክ ኢሹ። ይሄ ጄኔቲክ ችግሮችን ለማስወገድ ከአንድ ቤተሰብ ውጪ ማግባት እንዳለብን ነው የሚለው። ኦፍኮርስ ከአንድ ቤተሰብ ውጪ የሚለው ነው ኢንሴንታቡ ፋንክሽን የሚያደርገው በሰው ልጅ ማህበረሰብ ወይም በሂውማን ሶሳይቲ ላይ። ዲ ኢት ፕሪቨንት ኦል ፎርም ኦፍ ሜሬጅ ፎከሲንግ ኦን ፋሚሊ ላይኔጅ። ሁሉንም አይነት ጋብቻዎች የሚያስወግድ ነው ይለናል አይደለም። ስለዚህ የ16ኛ መልሱ ሲ ነው ማለት ነው። አንድ ጥያቄ ብቻ ቀረችን። ቤተሰብ ይህን ቪዲዮዎች ለማዘጋጀት በጣም ነው የሚደክመን። እባካችሁ ላይክ አድርጉ። which of the following best describe cultural universal in anthropological study? የትኛው ነው ካልቸራል ዩኒቨርሳልን የሚገልጸው በአንትሮፖሎጂ ጥናት ላይ ነው የሚለን? ኤ they refer to trait that are unique to specific culture። እነዚህ የሚገልጹት ለአንድ ካልቸር ብቻ ልዩ የሆኑትን ትሬቶች ነው አይደለም። ቢ they are trait shared by all human society regardless of location። በሁሉም ማህበረሰብ ዙሪያ ሼርድ የሚደረጉ የሚጋሩ ትሬቶችን ነው የሚገልጸው ያለ ሪጋርድለስ ኦፍ ዴር ሎኬሽን ባሉበት ሎኬሽን ሳይመሰረት
መልሱ ይሄ ነው። ሲ they are trait that exchange frequently across different culture በተለያዩ ካልቸሮች እንትንም ዩኒቨርሳሊቲ የሚለው ኮንሰፕት ያ ነው። ምንድን ነው? ያለምንም ሎኬሽን በሁሉም ሶሳይቲ ላይ ሼርድ የሚደረገው ነው ይሄ ኮንሰፕት። they are characteristics that are universal only in industrial society በኢንዱስትሪያል ማህበረሰብ ላይ ብቻ የሚታዩ እንትኖች ነው የሚለን። ይሄ ልክ አይደለም። ስለዚህ የ17ኛ መልሱ ቢ ነው። እባካችሁ ቤተሰብ ይህን ቪዲዮ ለማዘጋጀት በጣም ብዙ ሰዓት ይወስድብናል። ጥያቄ ማውጣቱ ምኑ በጣም አድካሚ ነው እና ሰብስክራይብ በማድረግ ላይክ በማድረግ አበረታቱን እባካችሁ። እስከ ቀጣይ ድረስ ቸር ሰንብቱልን።